በመጪው የጥር ተጫዋቾች የዝውውር መስኮት የእንግሊዙ ክለብ አርሰናል አዳዲስ ተጫዋቾችን ወደ ስብስቡ ሊያስፈርም እንደሚችል ታማኝ መረጃ ምንጮች በማስነበብ ላይ ናቸው። መድፈኞቹ በክረምቱ የተጫዋቾች የዝውውር መስኮት ባልተለመደ ሁኔታ በርካታ ገንዘብ ኢንቨስት በማድረግ የተለያዩ ተጫዋቾችን ማስፈረማቸው የሚታወስ ነው። በተለይ የክለቡ ስፖርቲንግ ዳይሬክተር አንድሪያ ቤርሳ ከመጡ በኋላ የአርሰናል የዝውውር ሁኔታ እየተቀየረ ታላላቅ ተጫዋቾችን ወደ መድፈኞቹ ቤት እያስፈረሙ ይገኛሉ። አሁን ላይ ታዲያ ከአርሰናል ጋር ስማቸው እየተያያዙ የሚገኙ ተጫዋቾችን ስንመለከት የቱሪኒው ክለብ ዩቬንቱስ የፊት መስመር አጥቂ የሆነው ቱርካዊ ኢንተርናሽናል ኬናን ኤልዲዝ ስሙ በስፋት ከአርሰናል ጋር እየተያያዘ ይገኛል። 20 ዓመቱ ላይ የሚገኘው ይህ ተጫዋች በዘንድሮ ዓመት በሴሪያው በ2025-26 የውድድር ዘመን ባደረጋቸው 6 መርሃ ግብር ላይ 4 ጎሎች ላይ ቀጥተኛ ተሳትፎ ማድረግ ችሏል። ለሀገሩ ቱርክ ብሔራዊ ቡድን በዓለም ዋንጫው ማጣሪያ ጨዋታዎች ላይ እንደዚሁ 4 ጨዋታዎችን አድርጎ 3 ግቦችን ከመረብ ማሳረፍ ችሏል። አሁን ላይ ያሳየ ባለው ብቃት ታላላቅ ክለቦች ራዳር ውስጥ የሚገኘውን ተጫዋች ለማስፈረም ታዲያ ምናልባትም አርሰናል ነባር 2 ተጫዋቾቹን ሊሰዋ እንደሚችል እየተገለጸ ይገኛል። አንደኛው ትሮሳርድ ሲሆን ሌላኛው ደግሞ ብራዚላዊ ኢንተርናሽናል ገብርኤል ኢየሱስ ነው። የዝውውሩ አካል በማድረግ እንደዚሁ ወደ ቱሪኑ ክለብ ዩቬንቱስ ሊያመሩ ይችላሉ ተብሏል። ከ60 እስከ 80 ሚሊዮን ዩሮ ድረስ እየተገመተ የሚገኘው ይህ ተጫዋች መዳረሻው ኤሚሬትስ ሊሆን እንደሚችል እየተገለጸ ይገኛል። ለአርሰናል እግር ኳስ ክለብ ቅርበት ያላቸው ታማኝ የመረጃ ምንጮች እንደሚጠቁሙት ከሆነ በጥር የተጫዋቾች የዝውውር መስኮት አሊያም ደግሞ ከገፋ በክረምት የተጫዋቾች የዝውውር መስኮት ይህ ተጫዋች መዳረሻው ኤሚሬትስ የሚሆንበት እድል ሰፊ ስለመሆኑ እየተገለጸ ይገኛል። ለመሆኑ የተጫዋች መድፈኞቹን ቢቀላቀል አርሰናል አሁን ባለው ጥንካሬ ላይ ምን ሊጨምርለት ይችላል ብላችሁ ትገምታላችሁ? ሐሳብ አስተያየታችሁን ልታደርሱን ትችላላችሁ። ክቡራትና ክቡራን ተመልካቾቻችን ተጨማሪ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች እንዲደርሳችሁ የፕላስ ምልክቱን መጫናችሁን አትዘንጉ። መረጃውን ወደ እናንተ በማድረስ ገዛኸኝ ዱላ ነበርኩኝ። ሰላም።